የእንግሊዝ ፕሪሚየር ሊግ የ24ኛ ሳምንት የሳምንቱ ትልቅና ተጠባቂ ጨዋታ በቶተንሃም ሆትስፐር ስቴዲየም የቶማስ ፍራንኩ ቶተንሃም ሆትስፐር የፔፕ ጋርዲዮላን ማንቸስተር ሲቲ የሚያስተናግድ ይሆናል። ወትሮም ቢሆን በከፍታቸውም ሆነ በዘቅታቸው ለሰማዮቹ የማይበገሩት ሌሎይቶቹ ምንም እንኳን በፕሪሚየር ሊጉ መጥፎ አቋምን እያስመለከቱን የሚገኙ ቢሆንም ከሜዳቸው የሚደረገውን ይህን ታላቅ ፍልሚያ ግን በቀላሉ እጅ ይሰጣሉ ተብሎ አይጠበቅም። በአንጻሩ ውሃ ሰማዮቹ ማንቸስተር ሲቲዎች ጎረቤታቸው ማንቸስተር ዩናይትድ ያመቻቸላቸውን የ4 ነጥብ ልዩነት በዛው ይቀጥል ዘንድ ያላቸውን አውጥተው እንደሚፋለሙ ይጠበቃል። በተለይም የባለሜዶቹ ወሳኝ ተጫዋች ሆነው ጄምስ ማዲሰን ከረጅም ጊዜ ጉዳቱ በማገገም ልምምድ ሰርቷል ቢባልም ለጨዋታው ግን እንደማይደርስ ተረጋግጧል። በጨዋታውም ለባለሜዶቹ ትልቅ የራስ መተማመንን የፈጠረው ዶሚኒክ ሶላንኪ ሲጠበቅ ከዋሳሚዎቹ አንቷን ሴሜኒዮና ለማደኛው ግብ አዳኝ ኤርሊንግ ሃላንድ ተጽዕኖ ፈጣሪ ይሆናሉ ተብሎ ይጠበቃል። የዕለቱ ጨዋታ ምሽት 1 ሰዓት ተኩል ሲል የሚጀምር ሲሆን እንደ ማንቸስተር ዩናይትድ ሁሉ ቶተንሃም ሆትስፐሮች ለጎረቤታቸው ውለታን ይውላሉ። አብረን የምንመለከት ይሆናል። የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ። ይመቻችሁ። መለኮቴ ዶሮ ነው መለከቴ አለባየስ ቤተሰብ ይውላውን ሼር ኮፒ ሊንክ እያደረግ ሙሉ ቤተሰቡ ተሰበስብልኛለህ። በደንብ ለአርሰናል ፋሚሊ ኮፒ ሊንክ ሪፖስት እያደረግ አድረስ። ቤተሰብ ኮሜንት ላይ አሳውቁ። ይጨዝ ወይስ ሳይጨዝ፣ ይቋጠር ወይስ ሳይቋጠር። ዛሬው ለነጭ ተለብሷል። ደብል ነው ዛሬ፣ ደብል ቋጠሮ ነው። ጀሞ መጠናከር አለበት። ቤተሰብ ይውላችሁ 11 ሰዓት ጀምሮ ትቋጠራለህ። ሚኮ ስፐርስ እኔ አምንሻለሁ። ይኸውልሽ የማንቸስተር ሲቲ ትክክለኛ አባት እኮ ማለት ነው ሚኮ ስፐርስ ነው። በቃ ቶተንሃም ነው። ግርፍ እንደምታደርጉልን አንጠራጠርም። እኛ ከጎናችሁ ነን። ለእናንተ ክብር ሲባል ከና አለባበስ ዛሬ በነጭ ነው። ቶማስ ፍራንክ ራሱ መድፈኛ ነው። አለቀ። ዛሬ ማለት ነው እንደ አርሰናል ደጋፊ ነው የሚገባው። ተዘጋጂ ጋርዲዮላ። ይሄን ፎቶ እኮ ኤአይ ነው የሚል ራሱ አይጠፋም። የአርሰናል ደጋፊ ይሄ ከትላንትናው ጨዋታ ኢንጆይ እያደረገ ሲያይ ነበራሉ። በድብቅ የተገኘ ፎቶ ነው። ለማንኛውም ካሞኒው ስፐርስ ካሸነፋችሁ፣ ነጥብ ካስጣላችሁ ሙሉ ከተማዋን ዛሬ ጎረቤት ለመቼ በሚለው ነጭ እናደርግላችኋለን። አለቀ። ያችኛዋ ደግሞ የ11 ሰዓቷ እጄ ላይ እንዳይጥልሽ፣ እንደው እጄ ላይ እንዳይጥልሽ እዘርርሻለሁ። የጨዋታ ቀን ይላል። ምን የጨዋታ ቀን? የለቅሶ ቀን ነው እንጂ። አረ እንደው ፈጣሪ በቃ እኔ በቃ የደስታ ቪዲዮ ነው መስራት ያማረኝ። በቃ ዛሬ 3 ነጥብ አግኝቼ እንደሌላው በቃ ሁሌ ከማልቀስ ገላግሬ። በቃ አላ ሁሌ ከማልቀስ 3 ነጥቤን ይዤ ልደሰት። በቃ የደስታ ቪዲዮ ልስራ። የደስታ ቪዲዮ ከሰራው ስንት ጊዜው ነኝ? ስንት ጊዜ። ዛሬ አርሰናሎች በደንብ ቋጥሩ፣ በደንብ ቋጥሩ፣ በደንብ ማለት ነው። በቃ ዛሬ አሸንፌ ወያቸው ጥቼ ማሸነፍ ነው ያለብኝ። 3 ነጥብ ናፍቆኛል። ሲቲ ወይ ይበሉኝ፣ ሌላ ምንም ነገር አልፈልግም። በቃ አለቀ። 3 ነጥብ ፈጣሪ። እሺ ዛሬ ቋጣሪያንስ እንደሆነ ይሄንን ጨዋታ ግማሹ በሆድ ነው የሚቋጠረው ብሏል። ግማሹ ደግሞ እንቋጥሮ የሚልም ጥያቄ እያቀረበ ነው እንደምታውቁት። ዛሬ ካልተበቀላችሁ መቼም አንበቀላችሁም ቶተንሃምን። እኔ ይሄን ጨዋታ እናሸንፋለን ብዬ ሞራሌ ተነስቶ ምናምን ልል አልችልም። ገብቷል? ቶተንሃም መጥፎ ሆኖ እኛን ያሸንፋል ወይም የሆነ ነገር ይፈጠራል። ገብቷል? እኔ እስካሁን ሲለበለብ ነው የቆየው እስካሁኗ ድረስ። አሁን እኛ ጋር ታዩታላችሁ ምን ነገር ይፈጠራል። ፔፕ ግን ለዛሬው ጨዋታ ግዴታ ዊኒንግ ያስፈልገናል። በደንብ አሳምነን ነው ማሸነፍ ያለብን። 4 ነጥብ ጋፑ መቀጠል አለበት። ገብቷል? አርሰናል እስከሚጥል ድረስ ጨዋታዎችን ማለት ነው። ድል ለኃያሉ ማን ሲቲ። ኢትስ ማች ዴይ ቤቢ። ዛሬ ሲቲያችን ይመለሳል። አረ በስም ለዚህ ነው ቀኑ እንዲህ ደስ የሚለው። እኔ እኮ ምንድነው አየሩ ራሱ ምናምን በቃ የሆነ ደስ የሚል ነገር አለ። ምክንያቱም ሲቲ ጌም አለዋ። ዛሬ ይመለሳል ሲቲያችን ወደ ቶተንሃም ይጓዛል። እንግዲህ ከባዱና አባታችን የሆነውን ቶተንሃም ዛሬ ለቁም ነገር ፈልገናታል ማለት ነው። ሌላ እኔ ኖርማል ጨዋታ ሲሆን እኮ ምንም ችግር የለውም። በደንብ ባርጌንም ሰጥሽ ታውቂያለሽ። ግን ዛሬ ያስፈልገኛል ነጥቡ። ካሁን በኋላ አባትነትሽ የለም ሚኮ። ዛሬ ሰማሽ? ዛሬ አባትነት የለም እና በሜዳሽ መንትቼ ላስቀየምሽ ፈልጋለሁ። ሁሉም ሰው እያስቀየመሽ ማኔን እምቢ ካልሽኝ በጣም ነው የሚደብረኝ። የምሬ ነው። ቶተንሃም እንግዲህ ማንም ቲም እየመጣ ነው 3 ነጥብ የተቀበለው ያለው። እንግዲህ ለእኔ እንደምትበረች አውቃለሁ። ግን ዛሬ አይሆንም። ኖት ቱዴይ ሜቢ ኖት ቱዴይ እና ለዚህ ግዴታ ነው ዛሬ አሪፍ ጨዋታ ይኖረናል እና
ሲቲያችን ደግሞ ስለተመለሰ ደስ ብሎናል። እስቲ ስለዚህ ጨዋታ ምን ታስባላችሁ? ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። አሪፍ ጌም እጠብቃለሁ። ሲቲ ያሸንፋል ብዬ አስባለሁ። ሚስተር ጎል ስኮለር ሮቦቱ ተመልሷል እንደምታውቁት። አሪፍ በቃ ተጫዋቾቻችንም የተመለሱ ስለሆነ የሆነ ፎርም ያለው ቲም እና ይመስለኛል። በካውንተር አታክ ነው ያው ብዙ ጊዜ ቶተናም የሚያጠቃን፣ እሱን ደግሞ በደንብ መከላከል የሚችሉ መሀል ተጫዋቾችን እናስገባለን ብዬ አስባለሁ። ጋርዲዮላ ዛሬ አስተላለፍ እንዳትሳሳት እባክህ፣ ይሄን አሸንፈን ፈሽ ብለን ይሄንን የዋንጫ ፉክክር በደንብ ማማወቅ አለብን። እስቲ ምን እንደምታስቡ ከታጫፍን ሼር፣ ኮፒ ሊንክ፣ ፖስት አድርጉ። ይመቻችሁ። ጀማው ይሄ ጥያቄ ነው። ገና ነው መቋጠሬን አልጀመርኩም። ጀማው እንዴት ነው ነገን ቋጠር ሆይ የሚል ሐሳብ ይዤ መጥቼ ነው። ገና አላማከራችሁም። እንግዲህ ቋጠሩ የምናሰማራው ነገ ነው እና አሁን ሐሳባችሁን ኮሜንት ሴክሽን ላይ እንደሰጡኝ ስለፈለኩኝ ነው። እኔ ማለት ነው በቋጥር በጣም ደስ ይለኛል። አይኖ እኮ ቶትናም እንደሚለጥፈው አውቃለሁ። ግን እንግሊዝ ያሉት ቶትናም ደጋፊዎችና ራሱ ቶትናም ማለት ነው እጢ የሚሆነው ለመሰላችሁ ለራሱ እኮ ቢሆን ያሸንፋል አውቃለሁ። ግን አርሰናል ዋንጫ ሊበላ ከመሰላቸው አያሸንፉም። ምን ብናደርግ ነው የሚሻለው? እንደ አርሰናል ኮሚኒቲ ሐሳባችሁን አስቀምጡ። ቁጭ አድርጉ። እንቋጥር ወይስ አንቋጥር? ገብቶ ያስፈልገናል። እንቋጥር ከተባለ እግራቸውን ቁልፍልፍ ቁጭ ነው የምናደርገው። ገብቷላ መለጠፉን ወይ እንዴት ይሻለናል? ቶትናሞች ራሳቸውን በራሳቸው ላይ ቋጥረው ቁልፍ ብለው ቢቀመጡ። ሚኮስ ፐርስ እኮ ሚስኪን ነች። እሷ ወረድኩኝ አልወረድኩኝ ጎዳና አልወጣውኝ እያለች ነው እሷ። ገብቷላ ቢያሸንፉላት ደስ ይላታል። እሷ እንዲያሸንፉ ነው የምቋጥረው። ግን የዛ ሀገር ያሉት ከባድ ናቸው። እስቲ ሐሳባችሁን አስቀምጡና አንዱን እንወስናለን። ጀሞ ነገ ጠዋት የሚያዝም ከሆነ ይያዝለታል። ጀሞ ሐሳባችሁን አስቀምጡ። ይመቻችሁ። የጨዋታ ቀን ማን ሲቲ ከቶተናም የአርሰናል ደጋፊዎች ቁጭ ብለው የሚቋጥሩብን ጨዋታና ሌሎች ክለቦች ደግሞ ለኛ የሚቋጥሩት ጨዋታ ነው። እኔ እንደ ድሮ ማን ሲቲን ይሄንማ ያሸንፋል የምለው ነገር የለም። በተለይ ከቶተናም ሆኖ ማለት ነው። ሲቲ ላይ እንደ ድሮ ዝም ብዬ ይሄንማ ያሸንፋል ምናምን ብዬ መተማመን ትቻለሁ። ሆኖም ቀረ አሁን እዩት። አሁን ቶተናም ዛሬ ማታ 3 ነጥብ የራቀው ቡድን እንደዛ ፕሪሚየር ሊግ ላይ ሲንፈራገጥ የነበረ ቡድን ዛሬ ማታ ሲፈነጭብን ታያላችሁ። ለማንኛውም ፔፕ የፈለከውን አይነት ሰልፊ ይዘግባ፣ ከፈለከ አላንድንም ማርሙሽንም ቤንች አድርገህ ግባ። ከዚህ ጌም 3 ነጥብ ግዴታ ያስፈልገናል። ግዴታ አርሰናል በተለይ ትላንት ካሸነፈ በኋላ ግዴታ 3 ነጥብ እፈልጋለሁ። ከጨዋታው በኋላ እንገናኝ። የኔ ግምት 3-1 ነው፣ ወይ ደግሞ ተጨንቀን 2-1። ያው አይገባብንም ማለት ከባድ ነው። ይመቻችሁ። ይሄ ማንቸስተር ሲቲ የሚባል ዱቄት ቲም ዛሬ ቶተናምን አሸንፍም። ሃላንድ ኤፍሲ፣ ቸርኪ ኤፍሲ፣ አንቷን ሴሚኞ ኤፍሲ ዛሬ ቶተናምን አታሸንፍም። በምንም ተአምር እንዳታስበው። ትዝ አለህ እንዴ የዛሬ 3 ዓመት አርሰናል ዋንጫ እንዳይበላ እንደ ወዳጅነት እንድትጫወት ረሳው። ዛሬ ማለት ነው ዛሬ ተግማምተ ማለት ነው ከለንደን ከተማ ትወጣታለህ እንጂ ቶተናምን አሸንፋለሁ የሚል ኮንፊደንስ በምንም ተአምር አታስበው። በምንም ተአምር አታስበው። ሃላንድ ጎል ካላገባው እኮ አታሸንፍም። ቸርኪ ጎል ካላገባው እኮ አታሸንፍም። እናውቃለን። እና ዛሬ አንተ ተሸንፈህ ትወጣለህ። ነጥቡ እንደዛው የሰበለጥም ልዩነት ይሆናል። በቃ ታያታለህ ዛሬ። የሁላችሁ ጋይስ ይሄንን ቪዲዮ ማለት ነው እሁድ 1 ተኩል ላይ ሜዳው ድረስ ሄጄ ቀጥቀጥ አድርጌ ለማሸነፈው ለቶትንሃሙ ደጋፊ ለሚኮ ስፐርስ ታደርሱልኛላችሁ። ሚኮ የቻምፒየንስ ሊግ አሸብር ዝግጅት እንዴት ነው? ጨርሰሻል? ተዘጋጅተሻል? ይኸውልሽ አታመልጭኝም። በዚህኛው ዙር አታመልጭኝም። በመጀመሪያው ምርጥ ባልሆንኩበት ያገኘሽኝ፣ አሁን ግን አታመልጭኝም። በደንብ ተዘጋጂ። ባይዘጉ ለአንቺም ውለታ ነው መውልልሽ። ምክንያቱም ገርፌሽ ቀጥቅጭሽ እንደማሸንፈሽ 100% እርግጠኛ ነኝ እኔ ማለት ነው። ተረዳሽኝ? እና እኔ ቀጥቅጭ ገርፌሽ አሸንፈሽ በጣም የምትጠይውን አሰልጣኝ ቶማስ ፍራንክም እንዲባረር ምክንያት ሊሆንልሽ ይችላል። ስለዚህ በአንድ በኩል አስቀይምሻለሁ፣ በአንድ በኩል ደግሞ ውለታ ውልልሻለሁ ማለት ነው። እሁድ 1 ተኩል ማለት ነው። በደንብ በቃ ለማንኛውም ማለት ነው ተዘጋጅ። አርደን ነው የምንበላችሁ። በቃ ተነስቶብን አለኛ። ልንገራችሁ። ለማንኛውም ምን ልንገራችሁ እላችኋለሁ። ልንገርህ ሚኮዬ፣ ልንገርህ ለአንተ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉለት።